getting ready for kindergarten ልጆች ኪንደርጋርደን ከመግባታቸው በፊት ምን ማወቅ አለባቸው የሚለውን ነገር አብረን እንመለከታለን። መጀመሪያ academic skills የምንላቸው ነገሮች ናቸው። recognizing letters, አልፋቤቶችን ማወቅ, knowing most of the sounds like ABC የሚለውን ሳውንዳቸውን ማወቅ, speaking in full sentence like እኔ ሽንት ቤት መሄድ እፈልጋለሁ, I want to go to the bathroom, ውሃ መጠጣት እፈልጋለሁ, የኔ ስም ይሄ ይባላል የሚለውን ነገሮች ማወቅ ማለት ነው። identifying colors and shapes, circle, rectangle, square የሚለውን ነገሮች ማወቅ። ካውንቲንግ ደግሞ እስከ 10 ከ10ም በላይ ማወቅ አለባቸው። ይሄ እንግዲህ ኪንደርጋርደን ከመግባት በፊት ማለት ነው። ፕሪኬ ማለት ከ0 ዓመት እስከ 5 ዓመት ሰፕተምበር ላይ 5 ለሚሆኑ ልጆች ማወቅ ያለባቸው ነገሮች ናቸው ማለት ነው። ሁለተኛ social and emotional skills የሚለውን አብረን እናያለን። sharing, taking turns የሚለውን ነገር ማወቅ አለባቸው። following simple directions ማለት stop ሲባሉ ማቆም፣ አሁን ይሄንን አንጫወትም በዚህ አንጫወትም የሚለውን ነገር መረዳትና ቶሎ accept ማድረግ የሚለውን ነገር ማወቅ አለባቸው እንጂ አስተማሪዎች ብዙ ጊዜ ምንድነው የሚቸገሩት? ይሄን አርግ አታርግ ማድረግ አለብህ ምናምን የሚባል ነገር የለም። አሁን የንባብ ጊዜ ነው ከተባለ አንድ ልጅ የሚጫወተውን ነገር ቁጭ አድርጎ ወደ ንባብ መሄድ አለበት እንጂ ማልቀስ ወይም መነጫነጭ የሚሉ ጸባዮች ማሳየት የለባቸውም በዚህ እድሜ ማለት በ5 ዓመት እድሜ። saying I need help or I feel sad, I want water or ሽንት ቤት መሄድ አለብኝ የሚለውን ነገሮች በዚህ እድሜ ማወቅ አለባቸው። አምስት የሚወሰነው ለዛ ነው። being kind and being respectful ይላል። ትህትናን ሌላ ልጆችን አለመግፋት፣ ፑሽ አለማድረግ፣ አላግባብ አለመንካት ይሄ ነገሮች ይባላሉ ማለት ነው። asking for help politely, I want this, I need this ማለት እና ኦርደር ማድረግ ሳይሆን may I help or may I use this or can I share this with you or this is my turn የሚለውን ነገር ማወቅ አለባቸው። ያንን ደግሞ ኤክስፕረስ ማድረግ አለባቸው። ሌላ ጊዜ በአማርኛ ቀይረላችኋለሁ፣ ግን ለጊዜ ይሄን ያለኝ ኮንፊደንስ በጣም ዋና ነገር ነው። እሱን እንመለከታለን። ኮንፊደንስ በጣም ዋና ነገር ነው። ኮንፊደንስ and connection ማለት አንድ ልጅ I can do it የሚለውን ነገር ማወቅና ሲሞክሩ ማየትም የምንፈልገው አስተማሪዎች ነን ማለት ነው። እና አስተማሪ ብዙ ጊዜ I can do it የሚል ልጅ በጣም ነው የሚያስደስተን። they need to be able to separate from parents ማለት ወላጆች ድሮፕ ኦፍ ሲያደርጓቸው ሳያለቅሱ ሳይነጫነጩ ማወቅ አለባቸው። ይሄ ደግሞ የሚመጣው ህፃኑ ነው 0 12 18 ዓመት ሳይሆን ወር ላይ ፒከቦ ስንጫወት ኪችን ሄዶ ተመልሶ መምጣትን ማሳየት አለብን። ሁል ጊዜ ልጆቻችን ከአይናቸው አለመለየት የሚባለው ነገር አለና አንዳንዴ እሱ ሞር ይጎዳናል በእኛ ህብረተሰብ። ለምን የኛ ልጆች ኮንፊደንስ የላቸውም። ከቤተሰብ ተለይቶ ልክ ከቤተሰብ ሲለዩ ወደ ማልቀስ ወደ መነጫነጭ ሁኔታ ይሄዳሉና እሱን ነገር መቀነስ። trusting others አስተማሪ ምን ማለት እንደሆነ አስተማሪ
እነሱን ሊረዳ የሚለውን ኮንሰፕት አንደርስታንድ ማድረግ አለባቸው። ኮንትሪቢዩሽን ቱ ዘ ግሩፕ ማለት እጃቸውን አንስተው ጥያቄ መጠየቅ፣ ሌሎች ልጆችን መርዳት፣ ሌላ ሰው ሲቸገር ሲያዩ የሚረዳ አይነት ጸባዮች መኖር። እንደገና ask for help ይላል። ይሄ ወደ ኮኔክሽንም ላይ ስለሚገናኝ ማለት ነው። የሚቀጥለው learning habits listening, paying attention። አንድ ነገር ቁጭ ብለው የመጨረስ፣ አላግባብ አለመጨው። አሁን የሂሳብ ሰዓት ነው ሲባል ነው ማንበብ አለብኝ የሚል ጸባይ እንዳይኖር or following directions የሚለው እዛ ላይ ይመጣል ማለት ነው። working independently ማለት ብቻቸውን ሆነው ከለር ማድረግ፣ ብቻቸውን ሆነው መጽሐፍ ይዘው ቁጭ ማለት። trying their best ማለት የሚችሉትን ያህል መሞከር፣ ሳይፈሩ ሄዚቴት ሳያደርጉ መሞከር አለባቸው። በ5 ዓመት እድሜ ማለት ነው። even difficult ሲሆን it's too hard, I can't do it ምናምን ሲሉ ነው ሞክር፣ በራስህ ቻንስ። or ማሚ ካንተ ጋር ትሞክራለች። ማሚም እኮ አንዳንድ ነገር ይከብዳታል፣ ግን ቢከብደኝም ቀስ ብሎ መጠየቅን ማስተማር፣ ቢከብደንም ግባብ አለማድረግን መተውን አለማስተማር፣ መተውን ሰው ልጆች በጣም የመተው ጸባይ ካሳዩ ፎከስ ማድረግ፣ ለመጠየቅ፣ የቱ ጋር ልርዳክ ማለት። taking care of personal belongings ማለት ግለብዛቸውን፣ የራሳቸውን ግለብዝ፣ የራሳቸውን ጃኬት አለመጣል፣ ረስቶ አለመሄድ፣ ውጪ ሲወጡ መሰብሰብ፣ ይዘው መግባት፣ አለመርሳት የሚለውን ነገር ከዛ ነው የሚጀምረው ማለት ነው። በቀላሉ ማስተማር የምንችለው መኪናው ስንሄድ ይሄ ያንተ መጽሐፍ ነው፣ ይሄንን ያዝ፣ ይሄ አንቺ መጽሐፍ ነው ያዝ የሚለውን ነገር እንትን ማለት። ግለብዛቸው ምናምን ሲረሱ ተመልሰው እንዲያመጡ ማድረግ፣ ያንን እንዳይረሱ ያደርጋቸዋል ማለት ነው። listening skills more in depth እየሄድን ነው ማለት ነው። listening skills ማለት listening to a story፣ እነሱ አወሩም ግን መስማት። ሰው ሲያወራቸው ማየት አለባቸው። አይናቸውን ወደ ታች ምናምን ብዙ ጊዜ አለማድረግ፣ ቀጥታ አስተማሪም ሆነ እናንተም ሆኖ ሲያወሩ እንዲያዩ ማድረግ። following one step direction ማለት ይሄንን መጽሐፍ አምጭልኝ ብለን ጸጥ ነው የምንለው እንጂ ቤቴ መጽሐፉንም ጫማሽንም ይዘሽ ነይ ማለት አንችልም። ለ5 ዓመት ልጅ አይደል? ግን አንዳንድ ነገሮችን ማስለመድ፣ ጫማ ማምጣት፣ መጽሐፍ መመለስ፣ እስክሪብቶ ስራት ማንሳት፣ ይሄ ይጠቅመናል። waiting for turns to speak፣ ስልክ ላይ ከሆንሽ ወይ ስልክ ላይ አባታቸው ከሆነ ቆም ብለው መጠበቅ። ሰው ሲያወራ ሁለታቸው ቤተሰብ ሲያወራ እነሱ አለማውራት፣ ይሄ ትህትናንም ያስተምራቸዋል። ተራ መጠበቅ የሚለውን ነገር ያስተምራቸዋል። ሌሎች ልጆች ሲናገሩ እነሱ አለመናገር፣ እነዚህ ይጠቅማቸዋል። እና እኔ የማየው ነገር ነው የማሳያችሁ። እንግዲህ የሁሉ ነገር እኛ ልጆች ላይ ብቻ ሳይሆን ሁሉም ልጆች ላይ የምናያቸው ነገሮች ናቸው። ግን ወደኛ ሶሳይቲ ብዙ ሪሶርስ ስላሌለን ነው ይሄንን ኢንፎርሜሽን ወደ እናንተ ለማምጣት የፈለኩት። እንግዲህ ፍላጎት ካላችሁ በሌላ ጊዜም እገኛለሁ። ለዛሬ ግን ይሄንን ነው ያዘጋጀውላችሁ። አሁን በጣም ሌላ ጠቃሚ ነገር የሚሆነው ምንድነው? confidence, connection. They have to know their first and last name ማወቅ አለባቸው። they need to speak clearly to others. confidence ማስተማር ማለት ልጅ ሲያወራ even ታሪክ ሲነግራችሁ ቀስ ብለው ራሳቸውን explain እንዲያደርጉ ማድረግ። separating from families፣ እንደገና recognizing family members፣ ቤተሰቦቻቸውን ማወቅ፣ አስተማሪዎቻቸውን ማወቅ። ለዛ ነው የመጀመሪያው ቲቸር ኮንፈረንስ
አብራችሁ መሄድ ያለባችሁ ለዛ ነው። የመጀመሪያ ሰመር ላይ ልክ አገስት ላይ ምናምን እዚህ ወደ እኛ ስቴት ያላችሁ ሰዎች አገስት ላይ ምናምን ፔረንትስ ቲቸር ኮንፈረንስ ይኖራል። ያን ጊዜ ይዛችሁ መሄድ፣ ይሄ ነው አስተማሪያችሁ፣ ይሄ ነው ክፍላችሁ፣ ይሄ ነው ሽንት ቤት ብሎ ማሳየት። trying new activities ወደዱትም ጠሉትም ምንም ሆነ ምን አስተማሪ ካለ አለ ነው መሞከር እንዳለባቸው ማወቅ አለባቸው እንጂ ኤቭሪ ታይም አሁን ከሂሳብ ወደ ሳይንስ ሲኬድ እኔ ሳይንስ አልወድም ወይ ሳይንስ ፈራለሁ የሚለው ነገር አለመኖር ማለት ነው። ለራሳቸው ደግሞ ጥሩ አይነት አስተሳሰብ እንዲኖራቸው ጎበዝ you did great or A+ ማለት እና ማጨብጨብ or thumbs up አድርጎ ሳቅ ማለት። አንዳንዴ እያነበቡ ስታገኟቸው ምንም አለ ማለት ግን በአይናችሁ ኮኔክሽን መፍጠር፣ ይሄ ነገር ለልጆች ጠቃሚ ነው። እና early learning readiness next ቻፕተራችን ይሆናል። ወደዛ እንሄዳለን። ጠቃሚ ከሆነ ካመንት ላይ ንገሩኝ፣ ሰብስክራይብ አድርጉና እነዚህ አይነት ሪሶርሶችን ወደ አማርኛም እየቀየርኩ ለማምጣት ግዴታ ሆኖብኛል። በሚገርማችሁ ሁኔታ ብዙ ቴስት ስኮርስ ብዙ እንትሮች እየወረዱ ነው እና የኛ ልጆች እንዴት ይሄ ሪሶርስ ይደርሳቸው በማለት ነው የተነሳሳሁት። እሺ ወደሚቀጥለው early learning ጀላችሁ የመጣሁት ምን አይነት ሪሶርሶች ለልጆቻችን ይዘን መጠቀም እንችላለን የሚለውን ነገር ነው እናያለን። መጀመሪያ በጣም recommend ማድረጋችሁ ላይብረሪ ነው። ላይብረሪ ማለት ለዚህ ሀገር the backbone of education ነው እና ብዙ ነገሮች ላይብረሪ ውስጥ ማግኘት ትችላላችሁ። የላይብረሪ የሚሰሩ ሰዎችን ጠይቁ። ምን አይነት curriculum ነው ለዚህ እድሜ ጥሩ፣ ምን አይነት መጽሐፎች ጥሩ ናቸው፣ ያላቸውን ፕሮግራሞች ጠይቁ ብዬ አበረታታለሁ። እኔ ግን በጣም ወደው ከኦንላይን ላይብረሪያቸው ይሄ ነው። ይሄ ታብ ኢቨንትስ ይባላል። ለሁሉም አይነት ልጆች በእድሜያቸው ኢቨንት አላቸው ማለት ነው። እኔ በጣም ፎከስ የማደርገው ስለ ልጆች ስለሆነ ይህንን እናየዋለን። አፕካሚንግ ኢቨንት ይላል። በቀን በእድሜያቸው ስፔሻሊ ሆም ስኩል ለሚሆኑ ወይም ሆም ስኩልም ባይሆን ቤት ላሉ ልጆች ማለት ከ0 እስከ 18 ወር 24 ወር ለሚሆኑ ልጆች ፕሮግራሞች አላቸው። ኢንፈንት ስቶሪ ታይም ይሉታል። ደግሞ ሰዓቱም አሪፍ ነው። 10:30 ነው። በጣም ጠዋት አይደለም። ስለዚህ ለእኛ ጠቃሚ ነው። ከኢንፈንት ስቶሪ ታይም ከ12 ወር እስከ 18 ወር፣ ከ3 ዓመት እስከ 5 ዓመት በእድሜ ብዙ ነገሮች ኤጁኬሽን ላይ በእድሜ ነው እና ብሬክዳውን ያደርጉታል። በእድሜያቸው ለልጆቻችሁ ይዛችሁ ሂዱ ማለት ነው። ይሄ የሚረዳው ምንድነው? አዎ ቤት ማድረግ እንችላለን፣ ግን እንደ ማንኛውም ነገር እንደ ሶሻል ነገር ሶሻል ሊተረሲ ማወቅ አለባቸው። ልጆች የሚማሩት በማየት በመስማት በኤንቫይሮንመንታቸውም ነው እና እኛም ብቻ የሚያዩ ከሆነ ሁለት ነገር ነው የሚሆኑት። መጀመሪያ የኛ ቤት ብቻ የሚሆን አይነት ነገር ነው የሚመስላቸው። ቢካዝ ሌላ ዓለም፣ ሌላ ልጆች፣ ሌላ ነገር እንዳለ እንኳን ካንሰፕቱ አይገባቸውም ገና። ስለዚህ ያንን ጭንቅላታቸው ሰፊ እንዲሆን ሌሎች ልጆች እንዳሉ ሌላ ቦታ እንዳለ ካምፕረሄንድ ያደርጋሉ ማለት ነው። ሁለተኛ ነገር ደግሞ በጣም ከቤተሰቦቻቸው ጋር ጥብቅ ያለ አልፎ ማለት ነው ይሄ ምን ይባላል? ከወላጆች ጋር ጭራሽ አለመለያየት የሆነ የኢሞሽናል ስቴብልድ ያልሆነ ቢሄቪየር ያልሆነ ጸባይ እንዲይዙ እናደርጋቸዋለን ማለት ነው። ልጆች ከሌላ ሰው ጋር ሄልቲ የሆነ ሪሌሽንሽፕ ሰው ይሄዳል ይመጣል የሚለውን ነገር ጭንቅላታቸው ላይ
ማሳደር አለብን። ማሚ ኪችን ገብታ ተመልሳ ትመጣለች። ከዛ ነው የሚጀምረው። ከዛም ደግሞ ላይብራሪ ከሌሎች ጋር እንደውም በግሩፕ አንዳንዴ በግሩፕ ልጆች ለብቻ ወላጆች ለብቻ አድርገው ይከፋፍሏቸዋል ለ10 ለ5 ደቂቃ ቢካዝ እንደዛ ነው የሚለምዱት። ትምህርት ቤት ሲሄዱ አያስቸግሩንም። ከፍ ሲሉ ለዛ ነው ልጆች የማይወዱትም ጠዋት የማይነሱትም ሄደው የማይመለሱም ስለሚመስላቸው ነው። ሄደው ወይ እኛ የምንቀር ወይ እነሱ የምንቀር አይነት ነገር ነው የሚመስላቸው እና ይሄንን ነገር ከኤርሊ ነው በጣም ከዜሮ ወር ነው መልመድ የሚጀምሩት ማለት ነው። ይሄ ደግሞ ፒክቡ ሲጫወቱ ራሱ በጣም ሜንታሊ ዲቨሎፕ የሚያደርግ ነገር ፒክቡ ነው። ኢቨን ሜሞሪ ዲቨሎፕ የሚያደርግ ጌም ነው እና በእንደዛ አይነት መልኩ እንውሰደው እላለሁ። ሌሎች ሪሶርሶች ልንገራችሁና ለዛሬ እንደዛ ይሆናል ማለት ነው። ይሄ ለርን ፎኒክስ ይባላል። ፎኒክስ በብዙ አይነት ወይ ታገኙታላችሁ። ጀስት ፎኒክስ ብለን ሪሰርች ብናደርግ ብዙ አይነት ጌሞች፣ ብዙ አይነት ፕሮግራሞች፣ ብዙ አይነት ክሪኩለሞች ይመጡልናል። ያ ሁሉም ለኛ ነው ማለት አይደለም፣ ግን ቤሲክ ፎኒክስ ሪዲንግ ላይ ብቻ ፎከስ የሚያደርጉ አሉ። ማት ላይ ፎኒክስ ፎከስ የሚያደርጉ አሉ። ይሄንን ደግሞ ሶርት አውት አድርገን እኛ ስታይሉና እንትኑ የሚጠቅመን የሚለው አይተን መጠቀም ማለት ነው። እኔ እነዚህን ሁለቱን በጣም ወዳቸዋለሁ ፐርሰናሊ እና ይሄንን ነው ሁለቱን ነው እንድናይ የፈለኩት ዛሬ። ሌሎቹን ሌላ ጊዜ ማየት እንችላለን። ለመማር ፕራክቲስ ለማድረግ ለማንበብ እና በቃ ደስታና ጥሩ ጊዜ እንዲኖረን ጥሩ ሪሌሽንሽፕ እንዲኖረን ከልጆቻችን ጋር የሚረዱ ነገሮች ነው ማለት ነው። ሁልጊዜ ይሄንን አድርጊ በሚል ኮሚኒኬሽን እና ስታይል ብቻ አይደለም ልጆቻችንን ማውራት ያለብን። እንደዚህ አይነት ሪሶርሶች እየተጠቀምን እንደዚህ አይነት አክቲቪቲዎች እየተጠቀምን እነሱንም እኛንም ኤንጌጅ በሚያደርግ ሁኔታ ጊዜያችንን ማሳለፍ እንችላለን ማለት ነው። ቪዲዮ አለ፣ ጌምሶች አሉ። ሞር ፕሪንት ተደርጎ የምንጠቀመው አይነት ነገሮች ላይ ፎከስ ማድረግ እንችላለን። አንዳንዴም ደግሞ ኢንተራክቲቭ ጌሞች አሉ፣ ቻርቶች አሉ። ያንን ተጠቅመን መቀጠል እንችላለን። እነዚህ ብዙ ሁለት አይነት ነው ያላቸው። የሜምበርም ሆናችሁም በፍሪ ሬጅስተር አድርጋችሁም ማድረግ የምትችሉት ሪሶርስ ነው። ባይ ዘ ዌይ ይህንን ሳልናገር አላልፍም። ፒቢኤስ ፒቢኤስ ማለት ፐብሊክ ብሮድካስቲንግ ነው። በዶኔሽን ብቻ የሚሰሩ ናቸው፣ ግን በጣም ለልጆች ጠቃሚ የሆነ ሪሶርስ ነው። ቲቪ ላይ ምናምን ብዙዎቻችን እናየዋለን፣ ግን ለእኛም ለእነሱም ጠቃሚ የሚሆን ሪሶርስ ነው። I'm sorry, I think የልጆቹ PBS Kids ነው የሚባለው። PBS Kids ይባላል የልጆቹ። ለእኛ PBS የሚለውን መጠቀም እንችላለን። እዚህ ላይ ብዙ ስለ ሳይንስ፣ ስለ ማት፣ ስለ ዌዘር በጣም ኢንክሉሲቭ እየሆኑ ነው። መጠንቀቅ አለብን፣ ግን ለልጆቻችን ጠቃሚ ናቸው። በተለይ ሰመር ላይ እንዴት አድርገን መጠቀም እንዳለብን ሌላ ጊዜ እናወራለን። ግን ጀስት ብሎ ከዩቲዩብ ከማየት እንደዚህ አይነት ሪሶርሶች እየተጠቀምን ጊዜያችንን ብናሳልፍ መልካም ነው ላለው። ለምን ልጆች በጌም ነው የሚማሩት አይደል? ግን ያም ሆኖ ምን አይነት ጌም ነው የሚለውንም ደግሞ ማየት አለብን። እንደዚህ አይነት ነው የሚሆነው። ከስልክ ተለቅ ያለ ስክሪን ያለው ኮምፒውተር ይሻላል ለልጆች፣ ለአይናቸው ማለት ነው።
ኢንተራክቲቭ እንዲሆኑ ያደርገናል እና በእድሜያቸው እያየን የትኛው ነው ለእድሜያቸው የሚል እየጠየቅን መጠቀም። በእድሜያቸው መሄድ ያለብን ለምንድን ነው? ዲቨሎፕመንታቸውን አንደርስታንድ እያደረጉ እንዲሄዱ ያደርገልናል። ጸጥ ብለን ጃምፕ ራውንድ እንዳናደርግ ማለት ነው። ሁሉም ነገር በእድሜያቸው ማየት እንችላለን እና ያው ሌተሮች አሉ፣ ወርድ ሬኮግኒሽን አለ፣ ሾርት ኢ ኦል ዘ ቫውልስ አለ። ይህን ቀስ እያለን አንድ ቀን አንዱን እያለን የልጆቻችንን ኢንተራክቲቭነስ አብዞርብ ማድረጋቸው። አንዳንድ ልጆች ፈጣን ናቸው፣ አንዳንድ ልጆች ፈጣን አይደሉም። ስለዚህ which is okay፣ ግን ያንን ማች እያደረግን ልጅ ሲማር it's boring ካሉ that's good, that means ያንን level አልፈውታል ማለት ነው እና ከፍ ማለት ትችላላችሁ። እና it's boring ካሉ ደግሞ ምን ይሆንልህ በሚልና በእነሱ በስሜታቸው ብንሄድ ያ ፕሮናንሲዬሽን ኢቨን መስማት እንችላለን ማለት ነው። ኢቨን እኛ እንድናውቀው ወይም እኛ ማወቅ እንኳን የለብንም፣ ግን አዝ እናቶች ሪሶርስ ነን እና ለልጆቻችን ሪሶርስን ማቅረብ ነው የኛ ስራ። ስኮርስ ብዙ እንትኖች እየወረዱ ነው እና የኛ ልጆች እንዴት ይሄ ሪሶርስ ይደርሳቸው በማለት ነው የተነሳሳው። እሺ ወደሚቀጥለው early learning